ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው። ይሄ ባይቶ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው አለን አልሐምዱሊላህ። እስኪ ዛሬ የማሳያችሁ ቪዲዮ የፍየል እርባታ ላይ ገብቻለሁ። እንግዲህ ያው ፍየል በጣም ተወዷል። እንደምታዩት ይሽ ያዋጣል ብዬ ገብቻለሁኝ። እንደምታያቸው እንግዲህ እንደዚህ ነው። ወደ 450 ሺህ ነው የያዙት። እስኪ ወልኝ ያዋጣኛል ብዬ በብዙ ነገር ሞከርኩኝ። የማይሆን ሲሆን ወደ ፍየል እርባታ ገባሁኝ። ያው ትንሽ ከበድ የሚለው እረኝነታቸው ትንሽ ይከብዳል። በዛ ቀለባቸው በጣም ከባድ ነው፣ ግን በጣም ከምንም በላይ ማለት አዋጭ ናቸው። ዛሬ አሁን ላይ ፍየል በጣም ተወዷል። የሚገርማችሁ እስኪ ከግዣቸው ልጀምርና ማለት ነው እቺ የምትታየው ማለት ገና ሳትወልድ አሁን ላይ ግን ወልዳ ሞቶብኛል። ግልገሏ 18,000 ብር ነው የተገዛችው። ቢያንስ አንድ ወር ሆኗታል። የምታዩት ዛሬ ሐሙስ አይደለ 8 ቀኑ 10,500 ብር ነው የተገዛው። እንደምታዩት እንግዲህ በጣም ትንሽ ነው። በጣም ቢያንስ እርግጠኛ ነኝ ከ4 ወር 5 ወር አይበልጠውም ከተወለደ ማለት ነው። መንታ ግልገል የያዘች ከሆነች ደግሞ እንደ ፍየሏ እንትን ትላለች። ድርስ የሚባል ነገር አለ። ድርሶች አሁን ይቺ ፍየል ይሄን ግልገል ይዛ እንደገና እዚህ ደግሞ አንዱ ይሄ ከፍ ያለው ማለት ነው እነሱን ይዘው 57,000 ብር ነው የተገዛችው። እንጂ ነይ በፊቷን ዘወር አድርጌ ላሳያችሁ እንጂ እቺ እንግዲህ 6 ሰብር ናት፣ ግን መልካቸው በጣም ይወስነዋል። ይቺ ደግሞ ይሄን ግልገል ይዛ በዚህ ግልገል ተፋርሳ 24,500 ብር የተገዛችው። ያው እዚህ መርሳ ውስጥ ግን አያስፈልጉም እንደዚህ አይነት ሽምብርማ የሚባሉ ግልገሎች ነጭና ቀይ ሆኑ ቀይ ከሆኑ በጣም አሪፍ ነው። ይቺን ደግሞ ደባራዋ ይቺ አንድ ግልገል አላ ቆላ ሳያችሁ አያትች ትንሽዬዋን ይዛ 22,50 ነው የተገዛችው። 4 ሰበር ናት አለይ። በአሁኑ ሰዓት ደግሞ 3 መንታ የያዙ ፍየል ላሳያችሁና ከዛ መንታ ድጋሚ ወልዲያ ከ3 መንታው መንታ ድጋሚ ወለደች። ይች ድርስ ነች። አያችሁ እነዚህ ሶስታቸውን አያት ይቺ እነዚህ በቃ አያችሁ ቀያዮቹን ይዛ ከዛ አሁን ድጋሚ ወለደያቸው። አያችሁ እነዚህ መንታ ነው ድጋሚ ወለደች። መጀመሪያ 3 መንታ አሁን መንታ። ይቺ ያው ከኔ ሆና ነው እንትን ያለችው 80,000 ብር ከቢዚው ከሰፈር እንስጠህ ብለውኝ አልፈልግ 110 ካልሞላች ብዬ ተውኳት። እና በጣም ፍየል አሁን ላይ ውድ ሆኗል። በፍየል እርባታ ያላችሁ ሰዎች ጠንቀቅ ብላችሁ ፍየሎቻችሁን ያዙ። አሁን ግን ክረምቱ እየመጣ እየቀነሱ ነው። ይቺ ደግሞ እቺ ከሳ ያለችው በጣም አልሸረፈችም። ቆንጆ ፍየል ነበረች። 17,000 ብር ነበር የተገዛችው። አሁን ታመመችብኝ። 20,000 ብር ሰጥተው ነበር። ታማ ባሳር ነው ያዳነችው። አንድ መርፌ የሚገርማችሁ 70 ብር ከፍዬ ነው ያሳከምኳት። ይቻም ማለት ብቻ ግን እየተረፈች ነው አልሐምዱሊላህ። በፍየል እርባታ የምትኖሩ ሰዎች ጥቅማቸው ያው መቼም ታውቁታላችሁ። በጣም አዋጭ ናቸው። በፍየል እርባታ ያለ ሰው አሁን አዋጭ ነው። ሌላ ስራ ምንም አያዋጣም። ምንም ማለት ቀለባቸው በጣም ነው ግን የሚከብደው። ቢያንስ ፉርሽካ 1 ኩንታል 2,400 ብር ገዝቼ ነበር። ንፋሽ አለ የወፍጮ ቤት የማሽን ላይ ባቄላ ምናምን እነዚህ ሽሮ ነኮችና የጤፍ ተበጥሮ ወፍጮ ቤት ሄደው እሱ ይጠራቀማል። በኩንታሉ 1,800 ብር 3 ገዛሁኝ። አንዱን 1,800 ብር ሶስቱ 16 34
34 3400 6400 ብር ማለት ኩንታሉ ፉርሽካ 2400 ብር 8800 ብር የገዛሁት። ለነዛ እንግዲህ እንደዚህ ያረኩኝ ማታ ማታ እራታቸውን ግዴታ ሰጣለሁ። ቀን ተከትዬ እውላለሁ። ብቻ አልሐምዱሊላህ ያው የተወሰነ የተሻለ ነው ብዬ አስባለሁ። ግን ስታዋቸው ቀላል ይመስላሉ። ዋጋቸው በጣም ውድ ነው። 450 ሺህ ይዘዋል ቢያንስ እንኳን ማለት እኔ የገዛሁባቸው። አንዲት ፍየል አለችኝ። እሷም በቆየች ናት። በደህናው ሰዓት ነው የገዛኋት። ይችን 17000 ብር ነበር የገዛኋት በደህናው ሰዓት። አራት ሰበር ናት። አሁን አራት የሰበረችው ከኔ ከመጣች እነዚህ ወልዲያ ነው። እነዚህን ስወልድ አሁን አራት አረገች። አሁን በወስዳት እስከ 37000 ምናምን አካባቢ ትርፋማ ናቸው። ግን በዛ ላይ እኔ በጣም ተጎድቻለሁ። እረኝነታችሁ ያው ጧት እወጣለሁ፣ ማታ ገባለሁ። ክረምት ላይ አሁን በጣም አስቸጋሪ ናቸው። መውጫ የለኝም። ዳገት ቅጠል ያለው ዳገት እገዛለሁ። ሳር አልፈልግም። ሳሩን የሚያበላ ሀብት ያበላል። ሸር የሚያረጉ ካሉ ሸር ይደረጋሉ፣ እነሱ ያረጉልኛል። ቅጠሉን እኔ ደግሞ እጠቀማለሁ። እንደዛ ያረግን ነው ቻለን እስካሁን ድረስ አልሐምዱሊላህ። እናንተ ደህና ናችሁ? ግን በዛውም ላይክም እያረጋችሁ ሰብስክራይብ እያረጋችሁ እስኪ አጠናክሩና አበረታቱን።